መቀሌ ያየሁት ነገር ከዚህ ወዲያ አላገኘሁም ይመስለኛል እንጃ። ድንገት ተሰባስበን ድጋሚ ዘፍነን ካልሆነ በስተቀር መቀሌ ያየሁት እንደዚህ ባይኔ ያየሁት ነገር ጉድ ነው። የጀስቲን ቢበርን ዩቲዩብ ቪዲዮ ከፍቼ ነው መሰለኝ ወሬን አንተ አውራት እንስቶቹ ሲሉ ሰሚ ምንድን ያለው አሁን ከልብ ነው ሲሉ ጋርድ ፖሊስ እነዚህ ይዟቸው እነሱ እኛን ለመንከስ ይታገሉ ምንድን ነው ምግባሪ እግዚአብሔር እና ትዝ ይለኛል። ሐውልቲ ነው የሚባለው እዛ መቀሌ ሐውልቲ ቦታ ስፍራ አለ የኮንሰርት ነው። በቃ እዛ ነው የተዘጋጀው። ጉድ ነው በቃ ጉድ ነው ህዝቡ ጉድ ነው ልነግርህ አልችልም። ሰላማዊት ነበረች ትግርኛ ዘፋኟ ሰላማዊት ነበረች። ሌላ ፌመስ ሰዎች ዘፋኞች ነበሩ በጊዜው በጣም አሁንም ናቸው ግን በእርግጥ በቃ ከነሱ ጋር ልጠራው እኔ ጋር ነበረች ለብቼ እግዚአብሔር መቀሌ ሰዎቹ ኦርጋናይዘሮች ሆና ያዘጋጁልኝ ለኔ ለግሌ ጋርዳል ለሽንት ልነሳ ምን የሚያል ሰውዬ ኮዋሌ ነው ነው ህይወት ስብኛል ነው ህይወት ግራ ገብቶ ከሆቴላችን በቪየት ምናምን ፓፖ ፓፖ የተባለ ነው አዳራሽ የገባ ነው። ፓፖ ጉድ እኮ ነው። እና ታገርሜ በጣም በቃ ተራችን ደረሰ። ሰላማዊት ከዘፈነች በኋላ መሰለኝ እኛ የገባ ነው። አስፈራም ነበር ግን አረ ላክኛ ሶስት ኮንካ አትፈራም ተሸፋፈን እንጸልያለን መጀመሪያ ሙድ ነው ከገባ አንድ ሰው ከገባ ገባ ነው ሁሌን የሚያስገቡ አንቺ ትንሽ ልብና አንተ ብዬ እኔ ገባ ሶሎ ያገባሉ እኔ አሁን ከዘጋችሁ መድረክ ላይ ራሱ ማለት መድረክ ማይክስ ራሱ ይሄን መረፍሮ እኮ ይሄን ይስቃል መስፈኔ ሳስበው እሞታለሁ ነው አውቀዋለሁ ያለኝ ነገር እዚህ ደግሞ እንደዛ ይዙብኛ ያልኩኝ ብቻ እዛ ከስንቆ እኛ ያደረግነው ዳንሽ እንደነሽ የሚል ልብስ ሁሉ እናሰራለን። የአበሻ ልብስ ነበር የምናደርገው ምናምን። ሶስት ልጆች አሉ እኛ ነን ሶስት ልጆች ከፍ ብለን ስቴጅ ላይ ከስር የሆኑ ህዝብ የዩኒቨርሲቲ ተማሪዎች ምናምን ሊነግር አልችልም። በቃ መጥተዋሉ ህዝብ ነው ያለው። ሴኩሪቲ አለ ፌዴራል አለ ምናምን ይከለከላሉ። ደህና ነሽ እንዴት ነሽ ምናምን ፌሊክስም አለ ምናምን ይቀወጣል። ዘፈኑ አለቀ። አንድ ዘፈን ያለ አለቀ። አንድ ዘፈን አንድ ለናባ ያልቃል አለቀ። ካለቀ በኋላ ህዝቡ ይደገም እናቴቱ ጉዳል ማን ይደገም ፌሊክስ ግባ ይደገም ዛለ እንትኑ ውስጥ መጥቶ ይደገም ሲል ሰው ሁሉ በቃ ካልተደገመ አይሆንም ማለት ሰላማዊት ምናምን ልገባ እኮ ነው በፍጹም እነሱ ይድገሙ። ከዛ በኋላ ያኔ ኢሞሽናል በቃ ስሜት የሆነም ሶስታችንም አልቻለም። አለቀስካ? አይ መድረክ ላይ አላለቅስ። ከዛ ፌሊክስ 5 ብር ሰጥቼ ነው ብሎ እዚህ አስጀመረው ብቻ ይደገም ያለ እኛ በቃ ተደገመ። እውነት ሆነ ማለት ነው መደገሙ ብሮ በጣም አስተያየት ላይ ይደገም ማለት ሌላ ጉዳይ ነው። ያ ሁሉ ህዝብ እና ድምፁ ልነግርሽ አልችልም። ይደገም ሲባል እኔ እግዚአብሔር ያከበርኩ ነው ይመስለው በፍጹም አይደለም። እንደው በጣም አቅልዬ ነው ወርኩት ፋሚሊ ክራውን ድምፅ እንዲህ ነው የምታያቸው ህዝቡ ሁሉ በቃ እንዲህ ያለ አቡ ወሬ ዳታውራ ማርያምን እንዴ ህዝብ እንዴት ነው? ከዛ ተደጋ 5 ብር ሰጥቼ ደህና ነሽ እንዴት ነሽ ምናምን ሲባል ከዛ አቤል አልቻለም መቆጣጠር አልቻለም ራሱን ዞር ስል አቤል ልብሱን አውልቆ ዘለለ ወደ ክራውድ ከስቴጁ ወደ መሬቱ ዘለለ ወደ ክራውዱ ወደ መሬቱ ሲዘል መሬት እዚህ ጋር አለ እዚህ ጋር አጥር አለ ፖሊሶች አሉ። ከዛ በኋላ ክራውዱ አለ ነው ሲዘል መሬት ላይ የምዘለው እነሱ ላይ አይደለም የምዘለው። እሺ ዘለለ ሰበሩት ሲዘል አየሁት ልብሱን አውልቋል። ኧረ ዮኒዬ እኔ ወንድም ተቀላቀለ አውልቄው እንዲህ ብዬ ዝልል ቶማስ ብቻ ቀረ። ቶማስ እንዲል ቀረ። እኔ ዘለልኩኝ ይባላል ማየት ይዣለው በቃ ልነግርሽ አልችልም። ከዛ ጠጋስም ነው ማለት ፌዴራል እንደዚህ አለ አይደል? ጠጋስም ህዝቡ ለኔ ይለካል እንዴ ከዛስ ይፈጠረው ቢናድስ እመቤት ናድ ቢልስ በጀስቲን ቢበር ዩቲዩብ ቪዲዮ ከፍቼ ናድ ሲል ፌዴራል ህዝቡ ግልብ
እኔ ወንድምሽ ራቁቴ በቃ ቲሸርት ሰጠን፣ ለሰው ሰጠን ምናምን ጉድ ተብሎ አንዷ ልጅ የቶማስ ቲሸርት አላወለቀውም ብላ ሆቴል ድረስ መታ ስጠኝ አለችው። በቃ በዚህ ልክ ክሬዚ ነበር ነገር፣ በጣም ሌላ ጉዳይ ሊበላ ነበር። እኔ ቪዲዮ ሁሉ እኮ እናትህ ቲሸርት ሰጣት እንዴ እንዲህ እኔ ስወረውር ማለት ነው ቲሸርቴን ማለት ነው። ኧረ ሽሚያ ማለት በእርግጥ ሙዱ ነው የሚያስብልሽ፣ እዛ ጋ ያለው ሙድ ነው የሚያስደርገው እንጂ ሲነጋ እንዲህ ምን ሆነ ነው ምናምን ማለታቸው ያቀር መሰለኝ። እነዛ ሶስት ቢሮ የጎረምሳ ቲሸርት ያለኝ በጊዜው ግን በጣም ነበር ነገር አልችልም። በቃ መቀሌ ወደድኳት። በቃ በስመ አብ አልኩኝ።